የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ ወይም ደግሞ የጥሎ ማለፍ ድልድሎች ወጥተዋል ተባሉ። ድልድሉ ወደ አርሰናል ያደላ ነው የሚል መረጃዎች ወጥተው ነበር። ትንሽ ቆየት ብዬ ነው ያየሁትና ድልድሎቹ ምን ይመስላሉ የሚለውን ስንመለከት ያው ሪያል ማድሪድ እና ማንቸስተር ሲቲ ደግሞ ባለፉት ዓመታት በተደጋጋሚ በአውሮፓን ሻምፒዮንስ ሊግ በድጋሚ እየተገናኙ ነው ያሉት። እነዚህ ሁለቱ ክለቦች እንግዲህ የሁለቱ አሸናፊ እንግዲህ ባየር ሙኒክና የአትላንታን አሸናፊ የሚገጥም ነው የሚሆነው። ደግሞ የፔጄና የቼልሲ አሸናፊ የሊቨርፑልና የጋላታሳራይ አሸናፊን የሚገጥም ነው የሚሆነው። አርሰናል እንግዲህ ከጀርመኑ ክለብ ባየር ሌቨርኩሰን ጋር የሚገጥም ይሆናል። የሁለቱ አሸናፊ እንግዲህ ከስፖርቲንግና ከቦዶ ግሊምት አሸናፊ ጋር የሚገጥም ነው የሚሆነው። እዚህ ጋር ደግሞ ባርሴሎና ከኒውካስትል አሸናፊ እንግዲህ ከአትሌቲኮና ከቶትናም አሸናፊ ጋር የሚገጥም ይሆናል ማለት ነው። የጥሎ ማለፍ ጨዋታዎቹ እንግዲህ መጋቢት 1 እና 2 የመጀመሪያ ዙር ጨዋታዎች ይደረጋሉ። የመልስ ጨዋታዎቹ ደግሞ በ8 እና በ9 መጋቢት 8 እና 9 ወይም ደግሞ ከሳምንት በኋላ ይደረጋሉ። አራራራ ጀማው ኮንግራ የአርሴ ፋሚሊ ኮንግራ የሚያስብል የጣድልድል የእውነት የሚገርም ለአርሰናል ተመቻቸ የሚገርም የጣድልድል አርሰናል በዚህ ዓመት ፍጻሜ ካልደረሰ የራሱ ችግር የራሱና የራሱ ችግር የሚገርም ጣድልድል ለአርሰናል የእውነት የአርሴ ፋሚሊ ለእናንተ በጣም ደስ ብሎኛል። የእውነት ኦልሞስት እኮ ባርሳ ናት ከበድ የምትለቀ ባርሳ ነው ደህና ቲም ያለው እዛ ግሩፕ ስቴጅ ውስጥ ባርሳ ብቻ ነው። የሚገርም ኮንግራ ሊቨርፑል ደግሞ ከጋላታሳራይ ጋር ሊቨርፑል ጋላታሳራይን ካለፈ ደግሞ ከፒኤስጂ እና ከቼልሲ አሸናፊ ፍጻሜ ልንገናኝ እንችላለን። ጀማው ፍጻሜ ልንገናኝ እንችላለን ቡዳፔስት ላይ ሃንጋሪ ላይ ጀማው የሚገርም እኔ ለአርሰናል ደጋፊ በጣም ደስ ብሎኛል። በዚህ ዓመት የእናንተ ነው ጀማው የእናንተ ነው። ፕሪሚየር ሊጉም ኤም ካለፈ ለእናንተ ባይ ነው ጀማው ኤም ካለፈ ለአርሰናል ነው። ጠራርጋችሁ ብሉት ከሊቨርፑል ካለፈ የሚገርም ኮንግራ የሚያስብልጥ አይደል ጀማው ይመሳችሁ። ቻምፒዮንስ ሊግ ድልድል ወጥቶልሃል ነው ምልህ መድፈኛው እንኳን ደስ አለ። ይኸውልኛ በዚህ በኩል ያለ ነው ባርሳን ሰሚ ፋይናል ላይ ብቻ የምናገኘው ማለት ስፐርስ፣ አትሌቲኮ፣ ቦዶ ግሊምት፣ ስፖርቲንግ፣ ሌቨርኩሰን በቃ እንደዚህ ቀላል የሆነ መንገድ የለም ነው ብለህ ሰሚ ፋይናል ባርሳን እንቀውረውና ለዋንጫ ደረስም ማለት በዚህ በኩል እንዳለ ገና ሲጀመር ቸልሲና ፒኤስጂ፣ ጋላታሳራይ እና ሊቨርፑል በየአመቱ ማየት ያለብን ፊክስቸር ማን ሲቲ እና ሪያል ማድሪድ ከዛ አትላንታ እና ባየር ሙኒክ ገባ አይደል? እነዚህ ብሮች እንዳለ ለዋንጫ ነው ከዋንጫ ጋር በፊት አናገኛቸው ማለት ተከሻከሹ። እናንተኛ ሪላክስ እያደረግን እነዚህ ሰዎች ላይ ትሬን እያደረግንባቸው እንጠብቃቸዋለን። በደንብ ዲቴል የሆነ አናሊሲስ ቤት ስገባ እሰራላቸዋለሁ ማለት ኮንግራቹሌሽንስ መድፈኛው ኮንግራቹሌሽንስ። ባየር ሌቨርኩሰን ትገረፋለች፣ ቦዶ ግሊምት እና ስፖርቲንግ አሸናፊ ትገረፋለች። ከዛ ላ ስፐርስ፣ አትሌቲኮ ግልጽ ነው እኮ ስምንት ውስጥ እዚች ጋር ባርሳና አትሌቲኮ ይጮታሉ። ከዛ ላይ ወይ አትሌቲኮ ያልፋል ወይ ባርሳ ያልፋል። ከዛኛ ሁለቱንም እንቀውራቸዋለን ማለት ለምን ተደምሮ አይገጥሙም አብረው ማለት። እሺ ጀማው ዘንድሮ ማለት ነው የአውሮፓ ሻምፒዮንስ ሊግ ፋይናል ከመድረስ ማን አባቱ ያስቆመናል የሚለውን እኔ እስቲ የኛ መደዳ ይሄ እንደምታዩት ነው። ይሄን መደዳ ያያያችሁት ነው፣ አይመለከተንም። ይኸውላችሁ ኒውካስትል ከባርሳ ይጫወታሉ። ይሄንን ጨዋታ ቅድሚያ መሰጠው ባርሳ ያልፋል የሚል ግምት አለኝ። ከዛ በተጨማሪ ቶትናም ከአትሌቲኮ ሻምፒዮንስ ሊግ ላይ ቶትናም በጣም ጥሩ ነች አይኑ አውቃለሁ፣ ግን አትሌቲኮን ቅድሚያ ሰጣለሁ። ቦዶ ግሊምት ጥሩ እድል አለው ያልፋል ይሄንን ብዬ ገምታለሁ። አርሰናል ለጥፈን ነው ባየር ሌቨርኩሰን የምናልፈው ለጥፈን ቦዶ ግሊምት እናገኘዋለን፣ እሱንም እናጋደመዋለን። ባርሳ ይመጣና ከኛ ጋር ይገናኛል የሚል ግምት አለኝ። ጀምአው ባርሳ ከኛ ጋር በሃይላይን ልትጫወት ካማረ ሞከረና አንቀባረን ነው የምንለቀው ጀምአው ያለ ምንም ጥርጥር ማለት ነው። ባርሳን አንቀባረን እንጥለዋል። እንደውም ማለት ነው እኔ እድሜ ልኬን ማለት ነው ስጸጸትበት የኖርኩት የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ የምንበቀልበት ጊዜ አሁን እንደሆነ ነው የሚሰማኝ አሁን ማለት ነው። እናም በአግባቡ ባርሳን አንቀባረ ነው ፋይናል የምንደርስ ይሆናል። ፋይናል ላይ ማን እንደሚደርስ እዚህ ውስጥ መገመት ለኔ በጣም ከባድ ነው። የእናንተን ግምት አስቀምጡ። ግን ዘንድሮ ፋይናል መድረሳችን በአግባቡ አረጋግጫለሁ። ኮፒ ሊንክ ሼር አድርጉ። አካውንት ተመቷል። ይመቻችሁ። አሁን ላይ ስኳድ ዴፕዝ በጣም ቁልፍ ነገር ነው። ኦልሞስት ነገር ታውቋል። በእርግጠኝነት ከዚህ ምድብ የሚያልፈው ሊቨርፑል ነው። እዚህ ጋር የሚደርሰው ሊቨርፑል እዚህ ጋር ይደርሳል። በጣም በእርግጥ የምነገረው እኛ ደግሞ ማድሪድን ካሽ አለፈን ከወጣን ማለት ነው በእርግጠኝነት ከሊቨርፑል ጋር ነው የምንገናኘው ይሄን ምድብ ማለት ነው። እዚህ ጨዋታ ላይ ይሄ የኔ ሐሳብ ማድሪድን ካለፈን ይሄ ነው እየነገርኳችሁ። ፎርሹም ደግሞ እናርፋለን እና ቁልፍ ነገር ነው ስኳድ ዴፕዝ በዚህ ጉዳይ ላይ ለምን 2023 ላይ ዋንጫ የበለንበት ጊዜ ትሬብል ማለት ነው መከላከል ላይ በጣም ምርጥ ነበርን። ለዛ ነው ዘንድሮም በጣም እየሰራን ያለ ነው እዛ ላይ ማለት ነው። ኢማጂን ማጌሂ ያለ ኩሳኖቭ አለ ዲያዝ አለ ግቫርዲዮል እንኳን ጉዳት ላይ ነው። ኩሳኖቭና ጌሂ ነው ማለት በዛ ጋር ዊንግ ላይ
እንትን አለ አዝኑሪ አለ፣ ከዛ ማቲያስ ኑኔዝ አለ። ገብቷል። እነዚህ ፎርማቸው ላይ ያሉ ተጫዋቾች ናቸው። ሮድሪ አሪፍ ላይ ነው ያለው። በዛ በኩል እነ ሴሜኖ ዶኩ ብቻ ጉዳት አያስቸግረን እንጂ ማድሪድን ፎርሹር እናልፋለን። ጭራሽ የመጀመሪያው ጨዋታ ማለት ነው በእነሱ ሜዳ ነው። ከዛ ደርሶ መልስ ነው በእኛ ሜዳ የምናሸንፋቸው ማለት ነው። ይሄ አልጋ ባልጋ የሆነለት አርሰናል እግዚአብሔርን ወይኔ እንካ ብላ እኮ ነው የሚመስለው እኮ አንተ። የቻምፒየንስ ሊግ የራውንድ ኦፍ 16 የዕጣ ድልድል እንግዲህ ወጥቷል። ክለባችን ሊቨርፑል ጋላታሳራይን የቱርኩን ክለብ ለሁለተኛ ጊዜ በዚህ ሲዝን ይገጥማል። የመጀመሪያውም ጨዋታ የሚሆነው ማርች 10 በጋላታሳራይ ሜዳ ነው። አርሰናልም እንግዲህ ወደ ቻምፒየንስ ሊግ ፋይናል እያመራ ይመስላል። በጣም ቀለል ያለ ድልድል ደርሶታል። ማንቸስተር ሲቲዎች ለስንተኛ ጊዜ እንደሆነ ባላቅም ሪያል ማድሪድ ደርሷቸዋል። በጣም ከባዱ ጨዋታ የማን ሲቲ እና የሪያል ማድሪድ ነው። ፓሪስ ሰን ጀርሜን ከቼልሲ ጋር የሚገርም ጨዋታ ይኖራቸዋል። ባርሰሎና ከኒውካስትል ሌላኛው የሚገርም ጨዋታ ነው። አትሌቲኮ ማድሪድ ከቶትናም ጋር ይገናኛሉ። ቦዶ ጊሚት ከስፖርቲንግ ሊዝበን፣ አትላንታ ከባየር ሙኒክ። እዚህ ጋር ግን ማየት ያለብን ነገር ኳርተር ፋይናል ላይ እንግዲህ ክለባችን ሊቨርፑል ጋላታሳራይን አሸነፈው እንኳን ቢመጣ የቼልሲንና የፓሪስ ሰን ጀርሜን አሸናፊ ነው የሚያገኘው። የባየር ሙኒክ እና የአትላንታ አሸናፊ የሪያል ማድሪድ እና የሲቲን አሸናፊ ያገኛል። ሴሚ ፋይናል ላይ ልናገኝ የምንችላቸው ቡድኖች ደግሞ እነማን ናቸው ማለት ነው? የማድሪድ እና የሲቲ አሸናፊ፣ የአትላንታ እና የባየር ሙኒክ አሸናፊ ማለት ነው። እኛ ኳርተር ፋይናል ላይ ፓሪስ ሰን ጀርሜን እና ወይ የቼልሲን አሸናፊ አሸንፈን እንኳን ብንመጣ። እዚህ ጋር ግን ተመልከቱ፣ በጣም ቀላል የሆነ ነገር አርሰናል ከሊቨርኩሰን አሉ። ሊቨርኩሰንን ካሸነፈ ኳርተር ፋይናል ላይ የሚደርሰው ቦዶ ጊሚት ወይም ስፖርቲንግ ሊዝበን ነው። ቀላል ነው። በወረቀት ደረጃ ካያዩት ለአርሰናል ቀላል ነው። ከባባድ ጨዋታዎች ይኖራሉ ኳርተር ፋይናል ላይ። ቀለል ያለው ድልድል ግን ለአርሰናል ይመስላል። አርሰናል ወደ ቻምፒየንስ ሊግ ፋይናል እያመራ ይመስለኛል።